ምን አይነት ጭካኔ ነው! ልጅ እናቱን ገደለም። በደብረ ብርሃን ከተማ ጆሮን ጭው የሚያደርግ አሰቃቂ የተባለ የግድያ ወንጀል ተፈጽሟል። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ ይያለ እሻባስ በጣም ለስላሳ እንደበት ነው ያለው። እኛን አላቆየን በደቂቃ ነው ያሳመነ። ኢቢኤስ ቴሌቪዥን ዘሀበሻ መረጃ የሚያገኘው ከየት እንደሆነ ይጣራልኝ ሲል ለፍርድ ቤት አቤቱታ አቀረበ። ስንት ላይ ካገኘ አይፎን 13 ተገዛልኛለህ? አሮ ወደዛ በል የሽር ሰላም ጋይስ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬ ቪዲዮአችን በጣም አስደንጋጩን እናቱን የገደላትን ግለሰብ እንመለከታለን። እንዲሁም ሌሎች በጣም ፈታ የሚያደርጉ ቲክቶኮችን ይዤላችሁ መጥቻለሁ። ቪዲዮውን ላይክ ማድረግ እንዳትረሱ። ወደ ቪዲዮ። ለእሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ዋት ምን አርጎ ነው ጋይስ? እሸቱ ምን አርጎ ነው ዲ ምን ነው? ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታው ልትጎበኝ ከአበው አባቶች ልትባረክ የናቡነ ሳሙኤል የናቡነ ተስፋ ሐዋርያት የናቡነ ሚናስ የናቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልባ እግረኛው ሚዲያ ነው ጋይስ። አረ በስመ አብ ይሄ ችግር መፍጠር ይወዳል። በነገራችን ላይ ደግሞ ምን አይነት ችግር አመጣ ጋይስ? ቆይ አሁን ዶንኪ ቲዩብ ምን አርጓቸው ነው? አረ በይ አቀለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳን ክብር አልሰጠኸውም። ቆይ ጋይስ ምን አርጓቸው ነው ግን? ባለፈውም የሆነ ቪዲዮ እያየው ነበርና አቀለለን ምናምን አያከብረንም አፉቃ አፈቀላጤ ነው ምናምን ይሉታል። ቆይ ቀጣይ ቪዲዮ ላይ እንመለከተዋለን። ግን የምታውቁ ሰዎች ኮሜንት ላይ ነገሩ ፕሊዝ። ስጋ ለባሽ ኢየሱስ ክርስቶስ የሚመስል መሪ ኢየሱስ ክርስቶስ የሚመስል መሪ Who is that guys? ኢየሱስ ክርስቶስ የሚመስል መሪ ማን ነው? ትራምፕ ነው? ማን ነው? ማንን ማለት ነው? ጠቅላይ ሚኒስትራችን ዶክተር አብይ አህመድ። እሺ ሃው በምን ስጋ ለብሶ ኢትዮጵያን እያደሳት እየመራት ያለ ነብይ ነው። ኢየሱስ ክርስቶስ ብየዋለሁ ነው። ጭራሽ ኢየሱስ ክርስቶስ ነው። አይ ነብይ ይሻላል። ተው ማን ነበር የሰውዬ ጋይስ ስሙ? አረ ጠፋይ ሰው ወልዶ መንፈስ ቅዱስ እየመራት ያለ ኢየሱስ ክርስቶስ ብየዋለሁ ነው። አማት በሉኝና መተት ሳይኖርባት አይቀርም። ኢየሱስ ክርስቶስ ብየዋለሁ ነው። ወይ ዘመን አረ ነገር ቀልድ አይደለም። እናቴና ቃና ቤቢሾ እናት የለችም እንዴ? አለች ግን አታወራ። ለምን? ቃና ያየች ነው። አረ ግድ የለም። እንዴት ዋሉ ወይዘሮ ወርቄ? ዳኒ እንዴት ዋልክ? ወይዘሮ ወርቄ ያው ክረምት ገባ ቤትም ያፈሳል። እየሰማች አይደለም? ሚስቴ እርጉዝ ተመላላሽ ሰራተኛ ገደለው። እኔ አልተማርኩ። ፊልሟን ነው የምታይ። ፊደል አልቆጠርኩ። እየሰማች አይደለም? እንደው በዘበኝነት ከውሻችሁ ቀጥሎ ባገለገላችሁ ድሮ ጠርጥሬዋለሁ። ሰዓት ማስታወቂያ ሁሉም የቤተሰብ አካል 5 ደቂቃ ብቻ ነው ያላቸው። ምንድነው? አማዲስ ነው እንደምናገኝልኝ ሂድ ከቦርሳ ይሰጥሽ። ኦኬ ስለዚህ በ5 ደቂቃ ማስታወቂያ ነው ሁሉም ሰው እሷ ጋር መነጋገር የሚችል ነው። አይ ግን አሪፍ 2 ደቂቃ ብቻ ቀርቷቸዋል። ወይዘሮ ወርቄ ችግሮትን የፈጠነ ይናገሩ ሂደው በ2 ደቂቃ ውስጥ ወይ ዳሪ እሺ መተ ነው እንዴት ዋልክ እንዴ? አልሰሙኝም እንዴ? ዝም ብለንም ቢሆን እናምራለን። እና ያው ኮሎራዶ ዴንቨር ኮሎራዶ ብቻችን ሆነን የሚያነሳን የሌለ ሆኖ ነው እንጂ በእውነት እንዴት ቆንጆ ከተማ ምን እያደረጉ ነው ጋይስ? ከተማ እንደሆነ ዴንቨር ኮሎራዶ ዳውንታውን እነዩ ከኢየሩሳሌም መጣ እንዴት እንደምናምር እስኪ በየሆነ ነገር ምንድነው የምትይ? እኔ ደግሞ በጣም ነው የማመሰግነው። መጀመሪያ ስማን እግዚአብሔር ይባረክ። አሁን ደግሞ ኢትዮጵያ ለዘላለም ትኑር አትሉም? እንደ ባይስ እንዴ ምን እያደረጉ ነው? ቆይ እኔ አልገባኝም። ምን ሹገር ናቸው ነው? ወጣቶችን እንትን እያሉ ነው ወይስ ምንድነው? እኔ አልገባኝም ነገሩ።
ታስሯል በሚል ዜና ሰው አስደነገጡ። እኔም ደንግጫለሁ። ታስሬ እንደው ብዬ ዙሪያዬን አይቻለሁ። እግሬ እንቀሳቀሳል። ቢጫ ቱታ አለበስኩ ወይም ጠባብ ክፍል ውስጥ ተክዤ አልተቀመጥኩ። ሁሉ ነገር አለ፣ አልታሰረም እጄ። ለካ እስር ቤት ያሉት ሀገር ነው ወዳጄ። ያሻውን አያረግ አጥረው ይዘውታል። ጋይስ እኔ ግን ይሄ ሰውዬ እዚህ ሀገር ነው ግን ያለው ጋይስ? እኔ አይመስለኝም፣ ውጭ ሀገር ነው ያለው ይመስለኝ። እንዴ እኮ እሰሩኝ እኮ ነው ጋይስ፣ አልታሰርኩም እሰሩኝ ነው እኮ። እዚህ ካለ እዚህ ሀገር ካለ ከዚህ ቪዲዮ በኋላ መታሰር አለበት ይሄ ሰውዬ እንጂ ማን ስለሆነ ነው? ቆይ ማረ እኔ በእርግጠኝነት እዚህ ሀገር አይደለም። ጠበቃም የለውም፣ ጠያቂ ረስቶታል። 100 ሚሊዮን ህዝብ ተቆልፎበታል። 100 ሚሊዮን ህዝብ ተቆልፎበታል። ፍቅር የሰጠው ህዝብ ሰንሰለት ደርሶታል። ሁቤ ሆሆ እያለ መክረሙን መርጦታል። ሆሆ ጋይስ ይሄ ሰውዬ ኢትዮጵያ ውስጥ ነው እኔ አይመስለኝም ጋይስ። እስኪ ሁላ ሐሳባችሁን ንገሩ ጋይስ። እዚህ አይመስለኝም እኔ ባይስ ይሄ ቪዲዮ ስንት ላይ ካገኘ አይፎን 13 ትገዛልኛለህ? አሮ ወደዛ በል የሽር ባይስ ይሰማል እንዳንተ ባይስ ይሄ ቪዲዮ ባይስ ፕራይም ተመልሷል ይላል። ስንት ላይ ካገኘ አይፎን 13 ትገዛልኛለህ? አሮ ወደዛ በል የሽር ባይስ ፕራይም ተመልሷል ጋር ሜዳ ላይ ሲዳኝ የነበረው ዶናልድ ትራምፕ ነው እስከሚባል ድረስ የኢራን ብሔራዊ ቡድን ተጫዋቾች በትላንትናው ዕለት ግፍ ተፈጽሞባቸዋል። በታሪክ አስከፊው የዓለም ዋንጫ ነው። እዚህ ቦታ ላይ ሊረዳን የሚችል ማንም ሰው የለም፣ ማንም አያግዘንም፣ ብቻችንን የቆምነው ከሁሉም ነገር ጋር እየተፋለምን ነው፣ እጅግ በጣም አዝነናል፣ ፍትሃዊ አይደለም ሲልም የኢራን ብሔራዊ ቡድን አምበል የሆነው መህዲ ታሪሚ እየተናገረ ይገኛል። በትላንትናው ዕለትም ኢራን ከግብጽ ጋር ጨዋታዋን አድርጋ 1-1 በሆነ አቻ ውጤት ነበር ያጠናቀቀችው። ነገር ግን ኢራን ያሸነፈችውን ጨዋታ ተበልታ ነው ይህንን ጨዋታ አቻ ሆና ማጠናቀቅ የቻለችው። በርካታ ሰዎች እንግዲህ ተቃውሟቸውን እየገለጹ እንዲሁም ደግሞ ቁጣቸውንም ጭምር እየገለጹ ይገኛሉ። የኢራን ብሔራዊ ቡድንም እንግዲህ በከፍተኛ ሁኔታ አዝኖ በዓለም ዋንጫው ላይ እንደማይፈለጉ እስከሚሰማቸው ድረስ እንዲሁም ደግሞ የማትፈልጉን ከሆነ ንገሩን እስከሚለው ድረስ ነበረ ይህንን ጨዋታ በዚህ መልኩ ማለት ነው የዳኛው ውሳኔ ሲቃወሙት የነበሩ። እጅግ በጣም አሳዛኝ በሆነ መልኩም እንግዲህ ዳኛው መሻር ያልነበረበትን ግብ ነው የሻረባቸው። በርካቶችን በዚህ ጉዳይ ላይ አስተያየታቸውን እየሰጡ ይገኛሉ። የኢራን ብሔራዊ ቡድን ተጫዋች የሆነው ግን ይህንን አክሎ ተናግሯል። አሜሪካ በዓለም ዋንጫው ላይ እንድንሰናበት ትፈልጋለች። ያን የሆነው ነገር ግን ፍትሃዊ አይደለም፣ እኛ እንድንወጣ ይፈልጋሉ፣ ይሄው እንወጣላቸዋለን ሲልም ተናግሯል። በጣም በሚያሳዝን ሁኔታ እንግዲህ ኢራን ማሸነፍ የምትችለውን ጨዋታ የተሳሳተ የዳኛ ውሳኔ በማጋጠማቸው ምክንያት በምድቧ 3ኛ ሆና ማጠናቀቅ ችላለች። ጋይስ በጣም ብዙ ሰዎች ይናገራሉ የአሁኑ ዓለም ዋንጫ የአሁኑ ብቻ ሳይሆን ከኳታር ጀምሮ ያለው ዓለም ዋንጫ በጣም በሙስና የተበላሸው ነው ይባላል እና ይሄ ደግሞ ጭራሽ አሜሪካ ውስጥ የሚዘጋጅ ዓለም ዋንጫ ጋይስ አስቡት። ትራምፕ እንዴት ነው ተጽዕኖ የማያደርግ ጭራሽ ጠላት ሀገሩ ጋር እና በእርግጠኝነት ተጽዕኖ ተደርጎበታል። የኢራን ብሔራዊ ቡድንም ልክ ነው ብዬ አስባለሁ። ዛሬ 8 ዓመት ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ የተጣለውን ቦምብ በእጁ በመከለል ራሱን መስዋዕት አድርጎበት ወጣት ዮሴፍ አያሌው ካለፈ ዛሬ 8 ዓመታት ተቆጠሩ። ወይኔ አንተ ገነት አትገባ አትገባም ሲሆን እንግዲህ ወቀው ገነት አትገባም አንተ። ኢቢኤስ ቴሌቪዥን ዘሀበሻ መረጃ የሚያገኘው ከየት እንደሆነ ይጣራልኝ ሲል ለፍርድ ቤት አቤቱታ አቀረበ። አስገራሚ ዜና ነው። የምትመለከቱት ምስል የኔ ያለበት ማለት ነው ለፍርድ ቤት የቀረበ ነው። መረጃውን በአጭሩ ላቀርብላችሁ። በኢቢኤስ ቴሌቪዥን እና የበስንቱ ተከታታይ ድራማ ፕሮዲውሰር በሆነው አፍሪኮም መልቲ ሚዲያ መካከል በተነሳው ውዝግብ የተነሳ ጉዳዩ በፍርድ ቤት እየታየ መሆኑ ይታወቃል። የክስ ሂደቱ ቀጥሎ ባለበት በዚህ ወቅት ኢቢኤስ ቴሌቪዥን ዘሀበሻን የክሱ አካል አድርጎታል። ለዚህ ደግሞ ምክንያቱ የክስ ሂደቱን አስመልክቶ ዘሀበሻ ያቀረበው ዘገባ ነው። ይህንኑ ክስ በተመለከተ የፌዴራል ፍርድ ቤት ልደታ ምድብ አንደኛ የንግድና ኢንቨስትመንት ችሎት ያሳለፈውን ውሳኔ ከአንድ ወር በፊት መዘገባችን ይታወቃል። ችሎቱ ግንቦት 4 ቀን 2018 በሰጠው ብይን የኢቢኤስ ቴሌቪዥን ከ33 ሚሊዮን ብር በላይ እንዲታገድ ማድረጉን ዘግበን ነበር። ይህ መረጃ ይፋ በመሆኑም
ቴሌቪዥን ጣቢያው ደስተኛ ባለመሆኑ በክሱ ውስጥ የዛሀበሻን ስም ጠርቶ አቤቱታ ማቅረቡን ሰምተናል። ከመረጃ ምንጮቻችን እንደሰማነውና ከፍርድ ቤት መዝገብ እንደተመለከትነው የኢቢኤስ ክስ ዋነኛ ጭብጥ ዛሀበሻ ከየት መረጃውን እንዳገኘ ይጣራልኝ የሚለው። ኢቢኤስ በክሱ ላይ ፍርድ ቤቱን ከጠየቃቸው ነገሮች ውስጥ አንደኛው ይህንን በተመለከተ የተሰራጨው መረጃ ከማህበራዊ ሚዲያ እንዲጠፋ የሚለው። ይህንንም የኢንፎርሜሽን መረብ ደህንነትና የመገናኛ ብዙሃን ባለስልጣን ተከታትለው እንዲያስፈጽሙለት ጠይቋል። በሁለተኛነት ያቀረበው ጥያቄ ደግሞ ዛሀበሻ ለወደፊቱ መሰል ህገወጥ ድርጊቶችን ከመፈጸም እንዲቆጠብ ይታዘዝልን የሚል መሆኑን ከመዝገቡ አይተናል። ሶስተኛው ነጥብ ደግሞ ዛሀበሻ የተሰኘው ሚዲያም የፍርድ ቤቱን ትዕዛዝ ከማን በምን አግባብ ሊያገኝ እንደቻለ ከመግለጽ ጋር ለተከበረው ችሎት ምላሽ እንዲሰጥልን እንዲታዘዝ ያለው የኢቢኤስ አቤቱታም በመጨረሻም ችሎቱ ጉዳዩ መርምሮ ተገቢ የማስተካከያ እርምጃ እንዲወስድም ጠይቋል። ኢቢኤስ ቴሌቪዥን በዚህ ብቻ ሳይወሰን የፌዴራል ወንጀል ምርመራ መምሪያ የፍርድ ቤት ውሎ ጨምሮም የታዋቂ ኢቢኤስ ቴሌቪዥን በዛሀበሻ ላይ የመሰረተው ክስ የቀረበው መረጃ ትክክል አይደለም የሚል ሳይሆን መረጃውን ከየት አመጣ የሚል መሆኑ ታዛቢዎችን አስገርሟል። ይሄ ማለት ትክክል አይደለም ብሎ መናገር ይችሉ ነበር እኮ እንዴ። መረጃው እውነት ከሆነ እኮ በቃ ምን መብቱ ነው ማውጣት። የዜና እንትን እስከሆነ ድረስ መረጃው እውነት እስከሆነ ድረስ ማውጣት መብቱ አይደለም ጋይስ። ኢቢኤስ ማለት የነበረበት ውሸት ነው ብሎ መከራከር ነው የነበረበት። ይሄ የወጣ ዜና ውሸት ነው እንጂ የታመጣ እውነታችንን የታገኘብን እኮ ነው። አሁን እኮ ማን ነገረ መረጃችንን እኮ ነው እንዴ እንደዚህ ይባላል። አረ ሰፈር ውስጥ ወክ በምታደርጉበት ወቅት ይሄንን ነገር በጭራሽ እንዳትረግጡት ጥንቃቄ አድርጉ። ምክንያቱም ሰዎች ካለባቸው ህመም ለመፈወስ ሲሉ የሌላን ሰው ጤና የሚያቃውሱበትና የሚያንኮላሹበት ሰይጣናዊ አሰራር ስለሆነ ማለት ነው። ወዳጆቼ እንዴትና በምን ምክንያት ካላችሁኝ ከዚህ በፊት የሰራሁት ሌላ ረዘም ያለ ቪዲዮ አለ። ሊንኩን ኮመንት ላይ አስቀምጥላችኋለሁ፣ ገብታችሁ መመልከት። ስለዚህ አለ እንደዚህ አይነት ስትራክቸር ምናምን ወደ እናንተ ይጋባል ነው አይዶን ነው እንደዚህ አይነት ምን አይነት ጭካኔ ነው? ልጅ እናቱን ገደለም። በደብረ ብርሃን ከተማ ጆሮን ጭው የሚያደርግ አሰቃቂ የተባለ የግድያ ወንጀል ተፈጽሟል። የከተማው ፖሊስ በደረሰው ጥቆማ መሰረት ሟች ወይዘሮ ፍሬት ገብረ ሚካኤል ተከራይታ ወደምትኖርበት ቤት ያመራል። ከዛም የውጭው በር ተቆልፎ ስለነበረ በሩ ተገንጥሎ ሲገባ ወይዘሮ ፍሬት ገብረ ሚካኤል በአሰቃቂ ሁኔታ ተገላ አንገቷ ተቆርጦ ሞቷ ተገኝታለች። ከዛም ፖሊስ አስክሬኗን በማንሳት ምርመራ ይጀምራል። ከዛም አብሯት ይኖር የነበረው ልጇን በማፈላለግ አክስቱ ቤት ተደብቆ የተገኘ ሲሆን የ666 አባል ነኝ በማለት የተናገረው ይህ ልጅ በዋና ወንጀል ፈጻሚነት ተጠርጥሮ ወንጀሉን ከፈጸመበት ቢላዋ ጋር በፖሊስ ቁጥጥር ስር ተይዞ ምርመራ እየተደረገበት መሆኑ ተነግሯል። እና ታዲያ የ666 አባል ቢሆን አሁን ሲጀመር እንዴት 666 አባል የሆነው? what the fuck? ቆይ የ666 አባል ቢሆንም እንዴት እናቱን ይገላል ጋይስ? ኧረ በስመ አብ። ያያ ስጋ አይ ያያ አልበላሁም። የውሻ ስጋ በልቼ አውቃለሁ። ያያን በልታል። በምንድን ነው የሚለየው? ያያ ስጋ ልክ ትሪለት ያስቀምጣል አይደል? ይቀጠቀጣል። የምራቸው ነው መሰለኝ እነዚህ የሚያወሩት ሞክረዋል መሰለኝ። ወዴት ነው የሚለው? አመዳመድ ወደ አፈርጣ ላይ ለመውደቅ ማለት ነው። ለመውደቅ አሁን ላይ ከደብረ ብርሃን ከተማ እንዳሳዛኝ መረጃ ተሰምቷል። ወጣቱ ወላጅ እናቱን በአሰቃቂ ሁኔታ ገድሏል። አሁን ላይ በፖሊስ ቁጥጥር ስር መዋሉ ተነግሯል። ፖሊስ እንደገለጸው ከሆነ ተጠርጣሪው ወጣት ዮሴፍ ከበደ ወላጅ እናቱን የገደለው ሰኔ 8 ቀን 2018 ዓ.ም ነው። ነገር ግን አስክሬናቸው የተገኘው ትናንት ሰኔ 19 ቀን 2018 ዓ.ም እናት የተከራዩት ቤት ለቀና ሳይከፈት ሲቀር ጎረቤቶች ለፖሊስ ጥቆማ ሰጥተው ነው የተደረገ። በጣም ብዙ ቀን ቆይቷል እኮ እንዴ። ፖሊስ በሟች ላይ የተፈጸመው ግድያ እጅግ በጣም አሰቃቂ ነው፣ አንገታቸውን ቆርጦ ለብቻ በጆንያ አስቀምጦታል ሲል ነው ያመለከተው። ልጃቸው ይህንን አሰቃቂ ግድያ ሰኔ 8 ቀን 2018 ዓ.ም ከፈጸመ በኋላ ወደ አዲስ አበባ በመሄድ የ666 አባል ነኝ በማለት አክስቱ ጋር እንደተቀመጠ ነው የተነገረው። ፖሊስ አሁን ላይ ተጠርጣሪውን ግድያ ከፈጸመበት ስለት ጋር በቁጥጥር ስር መዋሉን ገልጿል። ለሟች ቤተሰቦች መጽናናትን እመኛል። በጣም ያስደነግጣል ጋይስ። በጣም ብሔራዊ ሙዚየም የምትገኘው ሉሲ ጎብኚዎች በመቀነሳቸው ምክንያት ከሙዚየም ወደ ምግብ ቤት በመወሰድ ከቅርስነት ወደ ቅቅልነት ልትሸጋገር ይሻላል።
ለብዙ ዓመታት አጥንት ሆና ያገለገለችው ሉሲ ለብዙ ዓመት ፈረንጆችን በመጋጥ ከፍተኛ ገቢ ያስገኘች ሲሆን በቅርቡ ከመጋጥ ወደ መጋጥ ትሸጋገራለች። ጋናዊው ጠንቋይ ሜሲ እያነባ በኬፕ ቨርዲ ተሸንፎ ወደ ሀገሩ ይመለሳል ብሎ ተናግሯል። ብዙ ጊዜ የሚናገራቸው ነገሮች ትክክልና እውነት የሚሆኑት ጋናዊው ጠንቋይ አሁን ደግሞ ሜሲ እያነባ ወደ ሀገሩ የሚመለሰው በትንሿ በኬፕ ቨርዲ ተሸንፎ ነው በማለት ተናግሯል። አነጋጋሪው ጋናዊው ጠንቋይ አሁን በዓለም ዋንጫ የሚሰጣቸው አስተያየቶች እጅግ እያስገረሙ መጥተዋል። በዚህም በአሁኑ አርጀንቲና በጥሎ ማለፍ በትንሿ በታሪኳ ለመጀመሪያ ጊዜ በዓለም ዋንጫ በምትሳተፈው በኬፕ ቨርዲ ተሸንፋ ነው በማለት ተናግሯል። ይህ ጠንቋይ እንደተናገረው ሜሲም በዚሁ ሽንፈት እያነባ ወደ ሀገሩ ያመራል ወይም ደግሞ ይመለሳል በማለት ተናግሯል። እንደሚታወቀው ይህ ጠንቋይ ከዚህ በፊት እንግዲህ ሃሪኬን ጋና ላይ ጎል እንዳያስገባ ቋጥር ያለው ያንን ቪዲዮ አይተናል ጋይስ፣ አይታችሁታል ያን ቪዲዮ በማለት ሃሪኬን ጎል አላስገባም ነበር። ከዛ በኋላ እንግዲህ ሃሪኬንን ፈትቼዋለሁ ያገባል በማለት ትላንትና እንግዲህ ሃሪኬን ጎል አስቆጥሯል። እንዲሁ ደግሞ በዚህ አመት እንግዲህ ወይም ደግሞ በዚህ ዓለም ዋንጫ ሮናልዶ እንግዲህ ዋንጫውን ያነሳል በማለት ግምቱን አስቀምጧል። ነገር ግን ይህ ጋናዊ ጠንቋይ ሜሲ ላይ እጅግ የሚያስደነግጥ ንግግር ነው የተናገረው። ሜሲ እያነባ ወደ ሀገሩ ይመለሳል፣ የሚሸነፈው በኬፕ ቨርዲ ነው። እንግዲህ በዚህ ጥሎ ማለፍ ተሸንፎ ሜሲ እያነባ ወደ ሀገሩ ይመለሳል ብሏል። ድምፃዊ ቴዲ አፍሮ በዛሬው ዕለት በቀድሞ ማናጀሩም አዲስ ገሰሰ ስርዓተ ቀብር ላይ ተገኝቶ ነበረም። እንደሚታወቀው እንግዲህ የድምፃዊ ቴዎድሮስ ካሳሁን ወይንም ቴዲ አፍሮ የቀድሞ ማናጀር የነበረው አዲስ ገሰሰ ህይወቱ ማለፉ ተነግሮ ነበርም። እናም ድምፃዊ ቴዲ አፍሮ ከጠባቂዎች ጋር የቀብር ስነ ስርዓቱ ላይ የተገኘበት ይሄ ከላይ የምትመለከቱት ቪዲዮ በማህበራዊ ሚዲያ ላይ በከፍተኛ ሁኔታ እየተሰራጨ ይገኛል። ነውር ነው፣ ኃጢአት ነው። በፍጹም በህይወቴ እኔ ተሳድቤ አላውቅም። አቤት አቤት አንተ በፍጹም በህይወቴ እኔ ተሳድቤ አላውቅም። በፍጹም ሴጣን ጅኒ ትንሽ ቁራጭ ጅኒ ነው እሱ። መቆሻሻ ልክስክስበት አሮግ ደደብ ድንጋይ ነህ ውጣ ጭራቅ። የሰውዬ እኮ ያልተሳደበው የስድብ አይነት የለም፣ ያልጠራው ስድብ የለም። በቃ በስመ አብ የዛ ሰፈር ልጅ ግማታ ልጋጋም። እዛ ጋር ምን አልክ መሰለ? በፍጹም በህይወቴ እኔ ተሳድቤ አላውቅም። ክላሽ አላረ ሰበር ዜና ልደትና ሞትን በወቅቱ በማስመዘገቡ ነዋሪዎች ላይ የ5,000 ብር የገንዘብ ቅጣት ይፋ። ስስ ፌስታል መጠቀም እንደማይቻልና 5,000 ብር እስከ 10,000 ብር እንደሚቀጣ፣ አጭር ቀሚስ መልበስ 3,000 ብር እንደሚያስቀጣ ጋይስ አሰማም። አዳነች አሰማም። አዲስ ቅጣት እያመጣች የህዝቡን ብር ምን ማለት ነው የፈለገችው? ተሰምቷል። ደረሰኝ ሳይቆርጡ መሸጥ 100,000 ብር እንደሚያስቀጣ ነው። 100,000 ብር ይሄ ጋይስ ዝርፊያ እኮ ነው ጋይስ፣ ማርያምን ዝርፊያ። እሸቱ አፈቀላጤ ነው በጣም ከሚገርመኝ። እኛኛ ሲመጣ ጎንበስ እያለ እሻባስ በጣም ለስላሳ እንደበት ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጡኛላችሁ ሰራላችኋለሁ ነበር ያለን እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም ነበር። ጋይስ ዛሬ ቪዲዮአችን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ሁላችሁም ቪዲዮ ላይክ አድርጉ። ይመቻችሁ።